ቀለል ያሉ እንዲሁም ትልልቆችን አይነት ነው ተሰርተው ያለቁትን ሳምፕል ወደ እናንተ እያቀረብን ያለውና ይሄ እንግዲህ ከትልቅ ሰፊ 50 ሴንቲ ከሆነ ጥልፍ ላይ ለአጃቢ በቀጭን እንዲሰራ ታዘን በቀጭን የሰራ ነው። ይሄ ልብስ እንግዲህ ካሳየውት ሰፊ የጥልፍ ልብስ ጋር ትንሽ ተቀራራቢ ከለር ነው፣ ግን ሁለቱም የተለያየ ትዕዛዝ ነው፣ የተለያየ ሰው ምርጫ ነው። አንድ 12 ሴንቲ ይሆናል። ወራጁ ደግሞ መጠነኛ ሆኖ ነው ወራጅ ጥልፍ የተሰራው ማለት ነው። ጊዜ የሚወስድና በጥንቃቄ መሰራት ያለበት ዲዛይን ነው። በፎቶ ታውቁት ይሆናል። ፎቶ ያለው ልብስ ነው። ሰላም እንዴት ናችሁ? ፋና ነኝ ከፋና ጥበብና ሽፎን። እንግዲህ በዚህ ዩቲዩብ ቻናል እንደምታውቁት የተለያየ የሀገር ባህል ልብሶችን ነው ወደ እናንተ የምናሳየው፣ እንዲሁም ደግሞ በአዘዛችሁን መሰረት ሰርተን የምንልክላችሁ። ለምሳሌ ያክል የአክሱም ፈትል ቀሚሶች፣ የጎንደር ፈትል ቀሚሶች፣ በመነን የተሰሩ የሽመና ልብሶች፣ እንዲሁም ደግሞ በመነን የተሰሩ የጥልፍ የፈርጥ ልብሶች፣ እንዲሁም ሽፎኖች፣ ሳተን ሽፎኖች እና ኖርማል ስቶክ ሽፎኖችን የተለያዩ የሀገር ባህል ልብሶችን ነው እየሰራን ወደ እናንተ የምናቀርብላችሁ። ለዚህ ዩቲዩብ ቻናል እንግዲህ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ደግሞ እንዲያሰራ ለምትፈልጉ ጓደኛ፣ ቤተሰብ ሼር አድርጉ። በዛሬው ቪዲዮችን እንግዲህ ይዘንላችሁ የቀረብን ልብሶች ሁሉም በጥልፍ ልብስ የተሰሩ ናቸው፣ በሲንጀር ማለት ነው። የሲንጀር ልብስ ሲሆን ብዙ ጊዜ ተደጋግሜ እንደምናገረው በተፈለገው መጠን ጥልፉን መጨመር፣ መቀነስ፣ ማጥበብ፣ ማስፋት እንዲሁም የምትፈልጉትን ከለር የምትወዱትን ከለር አስገብተን መስራት እንችላለን። ያን ያክል ለስራ አያስቸግረንም። እንዲሁ ደግሞ የጥልፍ ልብስ ሲሆን ፈርጥ ሲገባበት ደግሞ በጣም የተለየ ውበት አለው፣ ያምራል ማለት ነው። ፈርጡ በጣም ሻይን ያደርጋል። አሁን ላይ በጣም እንደ ፋሽን ሆኖ ለተለያየ ፕሮግራም እየተለበሰ ያለ የጥልፍ ልብሶች ናቸው ማለት ነው። ስለዚህ እኔ የለበስኩትን በተመሳሳይ የጥልፍ ልብስ ነው። ከወገበለው ከወገበታችሁ በሲንጀር ተጠልፎ አልፎ አልፎ ደግሞ በልብሱ ከለር ፈርጥ ወይም ጨሌ የገባለት ነው ማለት ነው። በጣም ቆንጆና ፕሮግራም ለማድመቅ የሚሆን አይነት ልብስ ነው የሲንጀር ልብስ። የሽመና ልብሶችን ጊዜ የማይሽራቸው ናቸው። ሁሌ የሚለበሱ በምትፈልጉት ጊዜ ማዘዝ የምትችሉት ነው። እንደ ጥልፍ ልብስ ብዙ ጊዜ ከለር ቀይሮ ለመስራት ምናምን የሽመና ልብስ ትንሽ ያስቸግራል። ሸማኔ ከለሩ ላይ መጣለት ይችላል። እንዲሁም ደግሞ የሚሰራበት ክር ይለያል ማለት ነው። የጥልፍ ልብስ ሲሆን ግን የሳባ ክር አለ። አሁን ተሻሽሎ ደግሞ የዱባይ ክር፣ ቆንጆ የዱባይ ክር አለ። በሱ ጥልፍ ልብሶችን ፎቶ ፖስት በሚደረጉ ሳምፕል በተሰሩ በአዳዲስ ዲዛይኖች ራሱን ፐርፌክት አድርጎ መስራት ይቻላል ማለት ነው። እንግዲህ ከዚህ ልብስ መጀመር እንችላለን። ይሄ ልብስ እንደምታዩት በጣም የሚያምር ቆንጆ አብሽ ከለር ነው መደቡ። ከአብሽ ከለሩ ስር ደግሞ ቬጅ ከለር አለው። ቆንጆ ሆኖ ነው የተሰራ ዲዛይኑ። ልብሱ ትልቅ ጥልፍ ነበር፣ የተወሰነ ከሰፊው ትንሽ ወረድ አድርገነዋል በሚፈልገው መጠን ማለት ነው። የሲንጀር ልብስ ሲሆን ምንድነው ካዘዛችሁ በኋላ ነው የሚጠለፈው፣ ዲዛይን ተደርጎ የሚጠለፍ የሚሰፋ። የሽመና ልብስ ሲሆን ደግሞ ከወገበታችን የምንጠቀመው ጨርቅ ተሸምኖ ከነጠላው ጋር የተዘጋጀ ነው። ከስተመር በሚመርጠው ሰዓት ከወገብ በላይ እጅና አንገቱን ጠልፎ መስፋት ማለት ነው። ስለዚህ ይሄኛውን ለዛ ነው በምትፈልጉት መጠን ማጥበብ፣ ማስፋት፣ ከለር እንደምትፈልጉት መቀየር ትችላላችሁ ያልን ካዘዛችሁ በኋላ የሚሰራ ነገር ነው። ሽመና ሲሆን ደግሞ ብዙ ጊዜ ተዘጋጅተው ነው የሚቀመጡት። ብዛት ሲሆኑ ወይም የተለየ ዲዛይን ሲሆን ደግሞ ወይ ደግሞ መጠኑ የተወሰነ ነገር ለየት እንዲል ሲፈለግ ነው በትዕዛዝ የሚሸመነው እንጂ ብዙ ጊዜ ሽመና እንደ ጥልፍ ልብስ አይደለም፣ ተሸምኖ መቀመጥ ይችላል። ይሄኛውም ይችላል፣ ግን ብዙ ጊዜ ሲታዘዝ ነው የሚጠለፈው ማለት ነው። ስለዚህ የዚህ ወገበታች ቪዲዮ ላይ እንደምታዩት በጣም ያምራል፣ ቆንጆ ነው። 4 አርብ ነው። ለጥልፍ ልብስ ብዙ ጊዜ የጥልፉ ልብስ መጠን ከ40 ሴንቲ በላይ ከሆነ 4 አርብ ከሆነ በቂው ነው፣ እንዳይከብድ ማለት ነው። ትንሽ ሰውነት ላለውና ወፈር ላለ ሰው 5 አርብ ማድረግ ይቻላል። በ50 ሴንቲ በ60 ሴንቲ የተጠለፈ ልብስም በ5 አርብ ቢሰራ ቆንጆ፣ ነገር ግን ይበልጥ ይከብዳል። እንዲሁም ከባድ ስለሆነ አርቡ በሰፋ ቁጥር ደግሞ እንዳይከብድ በማለት ነው። ከዛ ውጭ በ4ም በ5 አርብም እንዲሁ በ6 አርብም ማዘዝ ይቻላል። ብዙ ጊዜ ግን ቀጠን ያሉ ወይም ደግሞ ከ30 ከ40 ሴንቲ በታች የሆኑ የጥልፍ ልብሶች በ5 አርብ ቢሰሩ ቆንጆ ነው። አይሚን በ4 አርብ ቢሰሩ ቆንጆ ነው። 5 አርብ ሲሆን እንዳይከብዳችሁ በማለት ነው። አሁን ይሄ አርቡ እንደምታዩት ሰፊ አርብ ነው፣ የእያንዳንዱ አርብ ወርድ ማለት ነው። ጥልፉ ደግሞ ከ40 በላይ ነው፣ የተወሰነ ሰፋ ይላል። ስለዚህ ደንበኛችን እንዳይመርጣት አይሚን እንዳይከብዳት መነኑም ቆንጆ ነው፣ ወርዱ ሰፊ ሆኖ ብትን ስለሚል እና ደግሞ ሁሌ እንደምንላችሁ
ከስር ደብል መነን እንደዚህ ጨምረን ነው የምንሰራላቸው። ይሄ ደብል መነን ልብሱ ብትን እንዲል ያደርገዋል። ልክ መገተሪያ እንዳለው በደንብ ለቀቅ እንዲል ያደርገዋል። እና እንደዛ አይነት አሰራር ስለተጠቀምን በአራት አርብ ስለሚበቃ በአራት አርብ ነው የሰራንላት ማለት ነው። ይሄ እንግዲህ በአራት አርብ ቆንጆ ሆኖ እንደዚህ በፈርጥ ፏ ብሎ አንደኛ ደረጃ በሆነ ሁሉ ነገሩ ማቴሪያሉ መነኑን በአራት አይን እንዲሁም ደግሞ ክሩ በዱባይ ክር ፈርጦቹ ደግሞ ቆንጆ በማይለቁ ፈርጦች ሆኖ 36,000 ብር ማለት ነው ተሰርቶ አልቆለት። ቀጣይ ደግሞ ቀለል ያለ ልብስ ለሚፈልግ ሰው እንደዚህ በቆንጆ ቀጭን ጥለት አድርገን ቢፈልጉ በወራጅ ቢፈልጉ ደግሞ እጅና አንገት ተደርጎ መሰራት ይችላል። ይሄ እንግዲህ እንደምታዩት አንገቱ 4 ማዕዘን በቢ ነው። ኖርማል ወራጅ ነው። 8 ሴንቲ አካባቢ የሚሆን ጥልፍ ነው የጥልፉ መጠን። ወራጁም ከታች ያለው መጠን ማለት ነው። እጁ አጭር ነው። በቅጥል ነው የተሰራ ሸፒ ስራ ስለሆነ ጀርባው ደግሞ ላስቲክ ጥቅጥቅ በዚፕን የሆነ ከለሩ እንደምታዩት ላይት ብሉ ነው። ለወንድ ልጅ ፕሮግራም ብዙ ጊዜ እንደዚህ ነገር ብሉ በተለምዶ ለወንድ ነው በማለት ለወንድ ፕሮግራም ይፈለጋል። ለወንድ ልጅ ክርስትና ሊሆን ይችላል፣ ለወንድ ልጅ ምርቃት ሊሆን ይችላል። እንደዚህ አይነት ልብስ ይፈለጋል እና ይሄ እንግዲህ ከትልቅ ሰፊ 50 ሴንቲ ከሆነ ጥልፍ ላይ ለአጃቢ በቀጭን እንዲሰራ ታዘን በቀጭን የሰራ ነው። ሰፊውንና በ50 ሴንቲ የተሰራውን ደግሞ ሰፊውን ጥልፍ በቀጣይ ልብስ ወይም በሌላ ጊዜ በምናሳያችሁ ቪዲዮ እናሳያለን። ይሄ ግን ለዛሬ እጃችን ላይ ያለው ይህንን ስለሆነ በትንሹ በቀጭን ወራጅ ቀለል ብሎ ይህንን ይመስላል። የመስቀል ዲዛይን ወይም ደግሞ የወራጁ ክር አገባቡ ራሱ ሆኖ ዲዛይን መቀየር ለሚፈልግ ሰው መቀየር ይቻላል ማለት ነው። ይሄ እንግዲህ ተሰርቷል ቆንጆ ሆኖ ሁሉ ነገሩ ማቴሪያሉ እንደ ጥራቱ እንደጠበቀ ተሰርቶ አልቆ ከወገብ በላይ በሚፈልጉት ዲዛይን ተጠቅመን 24,000 ብር ማለት ነው። በቀጣይ ደግሞ ወደዚህ ልብስ እንሄዳለን። ይሄ ልብስ እንግዲህ ኤአይ ላይ የተሰራ ልብስ ነው። ኤአይ ላይ ያሉ ልብሶችም እንግዲህ በኮምፒውተር ነው የሚሰሩት፣ ግን ደንበኛ ከመረጣቸው እንደዚህ ቆንጆ አድርገን እንሰራላቸዋለን ማለት ነው። ፎቶ ላይ እዚህ ጋር ጥልፉ የተወሰነ ሰፋ ያለ ዲዛይን ነበረው። ደንበኛችን ደግሞ ብዙ ከደረቱ ላይ እንዳይበዛ ኖርማል ቀጠን ብሎ እንዲወርድ ስለፈለገች በመረጠችው ዲዛይን መሰረት አንገቱ እንደዚህ 4 ማዕዘን በቢ አድርገን እጁን በቅጥል አድርገን የወገብ በላይ ስራውን ደግሞ ሸፒ ጀርባ ላስቲክ ጥቅጥቅ በዚህ አድርገን ነው የሰራንላት። ወገብ በታችሁ 4 አርብ ነው እንደምታዩት በጣም ስፍት ያለ ነው። መገተሪያ ሲደረግበት ይበልጥ ያምራል። መገተሪያው ከሌለው ደግሞ ደብል መነን ስላለው ብትን የማለት ነገር ይኖረዋል እና 4 አርብ በጣም በቂ ነው። ከተፈለገ ደግሞ እንደ ሰው ምርጫ 5ም 6 አርብም መሆን ይችላል ማለት ነው። ያው ክብደቱ እንዳለ ሆኖ አልፎ አልፎ ፈርጥ ገብቶበታል። ከለሩ ደመቅ ያለ ነው። እንደምታዩት ፐርፕል መደብ ነው ያለው። ቆንጆ ነው። ከላይ እስከታች በሙሉ በጥልፍ ልብስ በሲንጀር ስለተጠለፈ አንድ አይነት እይታ ነው ያለው። ሽመና ሲሆን ትንሽ የታችኛው ደብዘዝ ይላል። ይሄ ግን ሁሉ ነገሩ አንድ አይነት ከለር ነው ያለው ማለት ነው። የዚህ ልብስ እንግዲህ ተሰርቶ አልቆ ቆንጆ ሆኖ የታችኛው የተወሰነ ሰፋ ስለሚል 25,000 ብር ማለት ነው። እሺ በመቀጠል ደግሞ እንግዲህ ማሳያችሁ ይሄንን ቆንጆ የሲንጀር ልብስ ነው። በጣም የሚያምር ጥልፉ አጠላለፉ በደንብ ክትክት ተደርጎ የተጠለፈ ውሃ ሲነካውም ሆነ ሳይታጠብ ገና ምንም የመከፋፈት ነገር የሌለው እንዲሁም ደግሞ ጥልፉ የሚከብድ አይደለም። በጣም ለስላሳና ምቾት ያለው ጥልፍ ነው። በዛ ላይ ሲለበስ ደግሞ ቀለል ያለ ነው፣ ከባድም አይደለም ማለት ነው። ይሄ ልብስ እንግዲህ ካወቃችሁት የፎቶ ልብስ ነው፣ የፎቶ ዲዛይን ነው። በጣም የሚያምር ልብስ ነው። መደቡ እንደምታዩት ጎመን ከለር ነው። ከታች ያለው አንድ 12 ሴንቲ ይሆናል። ወራጁ ደግሞ መጠነኛ ሆኖ ነው ወራጅ ጥልፍ የተሰራው ማለት ነው። የዚህ ልብስ ጥልፍ እንግዲህ ትንሽ ጥልፉ ሲሰራ ከበድ ይላል፣ ጊዜም ይፈልጋል። ዲዛይኑም እንደዛው ማለት ነው። በጣም ጥንቅቅ ብሎ ተጠንቅቀን ጊዜ ወስደን የሰራ ነው ስራ ነው። እንደምታዩት በጣም ያምራል። ፈርጥ አገባቦቹም እንደዛው። ይበልጥ ደግሞ ጥልፉ ትንሽ ጊዜ የሚወስድና በጥንቃቄ መሰራት ያለበት ዲዛይን ነው። በፎቶ ታውቁት ይሆናል። ፎቶ ያለው ልብስ ነው። እንደዚህ አይነት ልብሶችን ከለር ቀይራችሁ ማሰራት የምትፈልጉ ሰዎች ማንኛውንም የምትፈልጉትን ከለር መላክ ትችላላችሁ ማለት ነው። ይህ እንግዲህ በእጅዬ ሙሉ ነው የታዘዘን። በእጅዬ ሙሉ ነው ያደረግንላት። አንገቱ 4 ማዕዘን በቢ ከዛ ቀጭን ወራጅ ነው። መነኑ 3 አይን መነን ቆንጆ ጽድት ያለ 3 አይን መነን ጥልፉን መሸከም እንዲችል እንዲሁም ደግሞ ደብል መነኑ ተጠብቆ ነው። ደብል መነን ሁሌ ከሽመና ልብስም ከቀጭን ጥለት እንዲሁም ከሰፊ ልብስም ብትና አድርጎ ስለሚያሳምረው ደብል መነን እንጨምርበታለን ማለት ነው። ይህም እንግዲህ ተሰርቶ አልቆ ቆንጆ ሆኖ
ከትልቅ ነጠላ ጋር 25,000 ብር ማለት ነው። እሺ እንግዲህ በመቀጠል የማሳያችሁ የጥልፍ ልብስ ነው። አሁን ላይ በተደጋጋሚ እያቀረብኩላችሁ ያሉት ልብሶች የሲንጀር በፈርጥ የተሰሩ ቆንጆ ቆንጆ ለየትኛውም አይነት ፕሮግራም መሆን የሚችል ቀለል ያሉ እንዲሁም ትልልቆችን አይነት ነው ተሰርተው ያለቁትን ሳምፕል ወደ እናንተ እያቀረብን ያለው። የሽመና ልብስም ሁሌ ጊዜ ስለማይሽረው አለን እንሰራለን። የመረጣችሁትን መላክ ትችላላችሁ ማለት ነው። እንግዲህ ይህ ልብስ እንደምታዩት ቀይ መደብ ያለው በጣም ቆንጆ የሲንጀር ጥልፍ ልብስ ነው። የፋሚሊ ልብስ ነው። በግሩፕ የተሰራ ነው። በጣም ያምራል። እንደ ደንበኞቻችን ምርጫ እጅዬ አጭር እጅዬ ሙሉ ነው የታዘዘው። ስለዚህ የልብሱ ውበት በእጅዬ ሙሉ እና በእጅዬ አጭር ምን ይመስላል የሚለውን ለማሳየት ሁለቱንም ነው አሻንጉሊት ላይ ያደረግንላችሁ። ይሄ የምትመለከቱት እንግዲህ ቆንጆ ሆኖ አንገቱ 4 ማዕዘን በቪ እጁ ደግሞ እጅዬ ሙሉ በቀጥላ የተሰፋ ነው። ጀርባው ላስቲክ ጥቅጥቅ በዚፕን የሆነ ፊት ለፊቱ እንደምታዩት ወራጅ ነው። ከታች ያለው ደግሞ ከ20 ሴንቲ በላይ ይሆናል ማለት ነው። ያ ማለት መካከለኛ ጥለት ነው። በጣም ቆንጆና ሲለበስ ያደምቃል። ብዙ ጊዜ ደጋግሜ እናገራለሁ። በሽመና ልብስም ሆነ በጥልፍ ልብስ ቀይ መደብ ያለው ልብስ ያደምቃል፣ ያምራል ማለት ነው። ቀጭን ጥለትም ሆነ ሰፊ ቀይ ነገር በሀበሻ ልብስ ከነጩ ከመነኑ ጋር ያለው እይታ የሚሰጠው ቆንጆ የሆነ ውበት ይሰጣል ማለት ነው። ይሄ እንግዲህ ቆንጆ ሆኖ ተሰርቶ አልቆ ወራጁን ለማይፈልግ ሰው ወራጁንም ሳይጨምር ወይም ወራጅ ለሚፈልግ ሰው ከነ ወራጁ በሚፈልጉት ዲዛይን ተሰርቶ አልቆለት 26,000 ብር ማለት ነው። በመቀጠል ደግሞ እንግዲህ ማሳያችሁ ይህንኑ ራሱ ልብስ በእጅዬ አጭር ሲሰራ እንደ ሰው ምርጫ ነው። በእጅዬ አጭር ምን ይመስላል የሚለውን ለማሳየት ነው። ብዙ ጊዜ እኔ እጅዬ አጭር ሲሆን ደስ ይለኛል፣ ቅልልም ይላል፣ ውበትም አለው። ነጠላም ሲደረግበት ደግሞ ያምራል ማለት ነው። ይበልጥ ደግሞ ሙቀት ያለበት ቦታ ከሆነ ያን ያክል ሙቀት እንዳያስቸግረን እንደዚህ አጭር ቢሆን የተመራጭ ነው ማለት ነው። ይህም እንግዲህ ተመሳሳይ የጨርቅ ጥራት እንዲሁም ለጥልፉ የተጠቀምነው እያንዳንዱ ማቴሪያል ክሮቹ፣ ፈርጡም በተመሳሳይ የግሩፕ የፋሚሊ ልብስ ስለሆነ በአንድ አይነት ማቴሪያል ነው የተሰራው። ይህም እንግዲህ ተሰርቶ አልቆ ቆንጆ ሆኖ 26,000 ብር ማለት ነው። በመቀጠል ደግሞ እንግዲህ ይህኛውን ልብስ እናያለን። ይሄ ልብስ በጣም ነው የሚያምረው። ትልቅ ልብስ ነው። ደንበኛችን ትንሽ ቁመቱ አጠር ስላለ ልብሱ እንደምታዩት አጭር ነው። ጥልፍ ልብሶች እንደዚህ ሰፋፊ ልብሶች በጣም በረጅም ቁመት ሳይዝ ሲሰሩ ደግሞ የልብሱ ውበት በጣም ይወጣል ማለት ነው። ምክንያቱም ከዚህ እስከዚህ ያለው መነን አያጥርም፣ ቀረብ ያለ ነው፣ ሰፋ ያለ ይሆናል ማለት ነው። ይህ እንግዲህ ከ50 በላይ የሆነ የጥልፍ ስፋት ያለው ነው። ቪዲዮ መግቢያ ላይ እንደተናገርኩት እንደዚህ አይነት ልብሶች ከ4 አርብ በላይ ባይጨምሩ ተመራጭ ነው፣ እንዳይከብዳቸው ማለት ነው። 3 አርብ ስለሚጠብ ባይሆን መሆን የለበትም። 4 አርብ ግን ከበቂ በላይ ነው። ደብል መነን ሲሆን እንዲሁም መወጠሪያ ሲጨመርበት ብትን ብሎ የተለየ ውበት አለው ማለት ነው። የዚህ ልብስ እንግዲህ የፎቶ ልብስ ነው፣ ታውቁት ይሆናል። በጣም የሚያምር የተለያየ የክር አገባብ ባለው ፈርጦቹ፣ አቀማመጣቸው፣ ዲዛይኑ እያንዳንዱ ነገር በፎቶ የጥልፉ መጠንም ዲዛይኑም ራሱን ጠብቆ ነው የተሰራ ማለት ነው። መነኑም ደግሞ ጥልፉን መሸከም እንዲችል ጥልፉ በጣም ሰፊ ከመሆኑ የተነሳ በ4 አይን መነን ያደረግነው። ወገብ በላይ አንገቱ 4 ማዕዘን ነው። እጅዬ አጭር ነው። ቅልል ያለ ቆንጆ የሚያምር ዲዛይን ነው ማለት ነው። የጀርባው ደግሞ ላስቲክ ጥቅጥቅ በዚፕ ነው ያደረግነው። ሲጨምሩም ሲቀንሱም እንዲሆናቸው ላስቲክ ጥቅጥቁን ተጠቅመናል ማለት ነው። ጥቅጥቅ ለማይፈልግ ሰው ደግሞ በዚፕ ብቻ መጠቀም እንችላለን። ይህ እንግዲህ ለሙሽራ ወይም ለሽምግልና እንዲሁም ለሰርግ ቀኗ ወይም ለመልሱ ሊሆን ይችላል መጠቀም የሚችሉት አይነት ልብስ ነው። እንደዚህ አይነት ልብሶችን በየትኛውም አይነት አሰራር የተሰሩትን ፎቶ ልከው ማዘዝ ይችላሉ። እንዲሁም ደግሞ የማይፈልጉት ከለር ካለ ወይ ደግሞ እንዲጨመር የሚፈልጉት ከለር ካለ የክር ከለር ካለ እሱን ጨምረው መሰራት ይችላል። ሲንጀር ልብስ ስለሆነ ማለት ነው። ይሄ እንግዲህ ቆንጆ ሆኖ ተሰርቶ አልቆ ጥራቱን ጠብቆ ባለው በቆንጆ በአንደኛ ደረጃ በምንለው ማቴሪያል በሚፈልጉት ከወገብ በላይ በሚፈልጉት አይነት ዲዛይን ተሰርቶ አልቆ 40,000 ብር ማለት ነው። በመጨረሻ እንግዲህ ማሳያችሁ ቀለል ያለ አሁንም የጥልፍ ልብስ ነው። በወራጅ የተሰራ ነው። ወራጅ ለማይፈልግ ሰው ወራጁ ቀርቶ እጅና አንገት ቀበቶ እዚህ ጋር ተጨምሮበት ወይም ደግሞ ቀበቶም ሳይጨመር እጅና አንገቱ ብቻ ተጠልፎ መሰራት ይችላል ማለት ነው። ይሄ ልብስ እንግዲህ ካሳየውት ሰፊ የጥልፍ ልብስ ጋር ትንሽ ተቀራራቢ ከለር ነው፣ ግን ሁለቱም የተለያየ ትዕዛዝ ነው፣ የተለያየ ሰው ምርጫ ነው። በአጋጣሚ ኦሬንጅ እና ፒንኩ ከለሩ ስለተቀራረበ ነው እንጂ የተለያየ ዲዛይን ነው ማለት ነው። ከሰፊ ልብስ ላይ ደግሞ 20 ሴንቲ ሊሆን ይችላል 10 ሴንቲ
ጠበብ ያለ የጥልፍ ልብስ ተቀንሶ እንዲሰራ ለሚፈልግ ሰው መጠኑን ቀንሰው ማዘዝ ይችላሉ። ሰፊው ልብስ ከ50 ሴንቲ በላይ የሆነው ለሙሽራ ሊሆን ይችላል ወይ ለባለ ክርስትና ወይ ለሽምግልና ፕሮግራም ከተደረገ ለአጃቢ የሚሆን ደግሞ ከዛው ልብስ ላይ ጠበብ ያለ ዲዛይን መውሰድ እንችላለን። በራሱ ክር አገባብ በራሱ ዲዛይን በ10 እና በ8 ሴንቲ መስራት ይቻላል ማለት ነው። ይሄ እንግዲህ ከ10 እስከ 12 ሴንቲ ይሆናል። ወራጁም እንደምታዩት እንደዚህ ሰፋ ያለ ወራጅ ነው። በጣም ያምራል። በደንበኛችን ምርጫ እጁን አጭር አድርገን የሰራንላት። አሁን ላይ በተደጋጋሚ በብዛት እየተሰራ ያለው ሸፒ ስራ ነው። እንደምታዩት ይህም ሸፒ ስራ ነው። በጣም ያምራል። ከለሩ እያንዳንዱ ነገር ጥራቱን ጠብቆ የተሰራ ነው። ጨርቁም ደግሞ ቆንጆ 3 አይን መነን ነው። 3 አይንም 4 አይንም እንዲሁም 2 አይንም በምንጠቀምበት ሰዓት ከስር 1 አይን ደብል መነን ሁሌም ቢሆን ከየትኛውም ልብስ ላይ እንጨምራለን ማለት ነው። የዚህ ልብስ ዋጋ እንግዲህ ተሰርቶ አልቆ ቆንጆ ሆኖ 23 ሺህ ብር ማለት ነው። ወራጁ ይቅር ለሚል ሰው ደግሞ ወራጁ ተቀንሶ እጅና አንገት ብቻ ሆኖ መጠለፍ ይችላል። እሺ እንግዲህ ለዛሬ ይዤላችሁ የቀረብኳቸው ልብሶች እነዚህን ይመስላሉ። ሁሉም መጠነኛ የጥልፍ ልብሶች የሲንጀር ልብሶች ናቸው። የሽመና ልብሶችን እንዲሁም የፈትል ልብሶችን ወይም ደግሞ ሽፎኖችን የሚፈልጉ ሰዎች ደግሞ የፈለጋችሁትን የመረጣችሁትን ዲዛይን በቴሌግራም በዋትሳፕ በኢሞ መላክ ትችላላችሁ። ስለምታዙና ስለምትከታተሉን እጅግ በጣም እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። እናመሰግናለን።